እሱን ከዛፊት ሞክሬ የተውኳቸው ብዙ ስራዎች አሉ የተለያየ አጋጣሚ እንደ ቢዝነስ ብዙ ሰው አይ ቲንክ ብዙ ጊዜ ሪል ስቴቶች ራሳቸው ገንብተው ራሳቸው የሚሸጡ ነው ይመስላቸውና የሱ ቢዝነስ ሞዴል ምን ይመስላል? ያ እንግዲህ ሪል ስቴት በእኛ ሀገር ነው እንጂ አሁን በእኛ ሀገር ራሳቸው ይገነባሉ። ኮንስትራክሽን ካምፓኒ ያላቸው ዴቨሎፐር ናቸው። ማርኬቲንግ ስራውን ይሰራሉ። የፕሮፐርቲ ማኔጅመንት ስራውን ይሰራሉ እና ሁሉም ዘርፍ ውስጥ አሉበት። ያው ገና ኢኮኖሚው እያደገ ሲመጣ ይሄ ነገር እየተለየ ይመጣል። አሁን ባለንበት ጊዜ ብዙዎቹ እየተለዩ መጥተዋል። ለምሳሌ ሪል ስቴት ዴቨሎፐሮች እና ኮንትራክተሮች ተለይተዋል። ድሮ የነበሩት ሪል ስቴት ላይ የሚሰሩ ድርጅቶች የምናውቃቸው ራሳቸው ዴቨሎፐር ናቸው፣ ራሳቸው ኮንትራክተሮች ናቸው፣ ወይም ኮንስትራክሽን ካምፓኒ ራሳቸው አላቸው። አሁን ግን ሪል ስቴት ዴቨሎፐሩ አይዲያ ነው፣ ሪስክ ነው የሚወስደው፣ ኢንቨስትመንት ነው የሚያደርገው። ከዛ ቦታውን ፈልጎ ዲዛይኑን አሰርቶ የቢዝነስ ሀሳቡ በሪል ስቴት ደረጃ ላርገው፣ በኦፊስ ደረጃ ላርገው፣ በማርኬቲንግ ደረጃ ላርገው የሚለውን ሀሳቡን አስቦ ከራሱ አርኪቴክቶች ጋር እና ዲዛይነሮች ጋር መክሮ ለኮንስትራክሽን ካምፓኒ አውትሶርስ ያደርገዋል። ሰው ኮንስትራክሽን ካምፓኒው ስለ ኢንቨስትመንት ሪተርኑ ምናምን አይጨነቅም፣ መጥቶ ያንን ግንባታ ገንብቶ ይሄዳል ማለት ነው። እና በሌላው ዓለም የዴቨሎፐሩና ኮንትራክተሩ የተለያዩ ናቸው። ኮንትራክተሩ ደግሞ ያንን ከሰራ በኋላ ማርኬተሩ ደግሞ ሪል ስቴት ማርኬቲንግ ወይ ሪልተር ይሏቸዋል። ሪልተሮቹ የተለዩ ናቸው። ሪልተሮቹ ምንድነው? ያንን ፕሮጀክት በምን ያህል ዋጋ ልንሸጠው እንችላለን፣ እንዴት እንሸጠዋለን፣ የዛ ቢልዲንግ ሴሊንግ ፖይንቶቹ ምንድናቸው፣ በአካባቢው ምን አለ፣ ለምሳሌ የሚመጡ ደንበኞች የትምህርት ቤት፣ የገበያ ሁኔታ፣ የትራንስፖርት፣ የመዝናኛ፣ ለምሳሌ በአካባቢው ሻይ ቡና የሚሉበት፣ ቁርስ ምሳ የሚያገኙበት ነገር አለ ወይ፣ ወጣ ብለው ስናክ የሚያገኙበት ነገር አለ ወይ፣ ልጆች ትምህርት ቤት ለማድረስ ብዙ ቦታ መሄድ አለባቸው ወይ፣ በአካባቢው ጥሩ ጥሩ ትምህርት ቤቶች አሉ ወይ፣ እንደዚሁም ደግሞ ለሾፒንግ ሞል አክሰሱ እንዴት ነው፣ ሪሴል ቫሊው፣ ትራንስፖርት ቀረቤታው የመሳሰሉ ነገሮች ይጠናሉ እና እነኚህ ተጠንተው የፕራይስ የሚወጣላቸዋል። ከዚህ ባሻገር ደግሞ ቪዋቸው፣ ምቾታቸው፣ ያሉበት ሁኔታ፣ አቀማመጣቸው፣ ሳይዛቸው የሪል ስቴት አንዳንዶቹ ለምሳሌ በጣም ሌክዠሪ ቢልዲንጎች ይሰሩና እዛ አካባቢ ግን ሌክዠሪ አፓርትመንት የማይፈለግባቸው ወይም ሌክዠሪ ቦታ የማይፈለግባቸው ሊሆኑ ይችላሉ። እንዲህ አይነት ሚስማቾች ያጋጥሙናል። ስለዚህ ይህንን ነገር ያጠናና ሪልተሩ በዚህ ዋጋ በዚህ ጊዜ ፕሮሞት አድርገን በዚህ ሚዲያ ፕሮሞት አድርገን እንሸጠዋለን ይላል። ስለዚህ ያንን የሪል ስቴት ማርኬተሩ